ሽመትዩብ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወደ የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ያላችሁበት ቦታ ሰላም መልካሙን እየተመኘሁ የ15 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር የዋጋ ተመን በንግድ ባንክ ስንት የተዘረዘረ ይገኛል? ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ፣ ሼር በማድረግ አብራችሁን ተሸጋገሩ። በቅድሚያ የምናየው የአሜሪካን ዶላርን በጥቁር ገበያ በተመለከተ ይሆናል። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 18680 ብር እንደሚሸጥና አንድ የአሜሪካን ዶላር 186 ብር ከ80 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብበዋል። በንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ60 ሳንቲም እየተዘረዘረ ይገኛል። ከዚህ በተጨማሪ በሐዋላ አስተላላፊ ወኪሎች በኩል ለሚልኩና በካሽ ለሚዘረዝሩ ተጨማሪ 10 ብር ጉርሻ አለው። በጠቅላላ በንግድ ባንክ በሐዋላ አስተላላፊ ወኪሎች በኩል ለሚልኩና በካሽ ለሚዘረዝሩ አንድ የአሜሪካን ዶላር ከ164 ብር በላይ የተዘረዘረ ይገኛል። በንግድ ባንክ ወደ አባይ ባንክ ስንሸጋገር በአባይ ባንክ አንድ የአሜሪካን ዶላር 152 ብር ከ27 ሳንቲም በመዘርዘር ላይ ይገኛል። እንዲሁም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ነው። ጉርሻውን ሳይጨምር አንድ የአሜሪካን ዶላር በሂጅራ ባንክ 152 ብር ከ75 ሳንቲም የተዘረዘረ ይገኛል። በሐዋላ አስተላላፊ ወኪሎች በኩል ለሚልኩና በካሽ ለሚዘረዝሩ ተጨማሪ 10 ብር ጉርሻ እሰጣለሁ ይላል ሂጅራ ባንክ። በመቀጠል ዩሮን እንመልከት። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 ዩሮ 21912 ብር እንደሚሸጥና 1 ዩሮ 219 ብር ከ12 ሳንቲም እየተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል የስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 23490 ብር እንደሚሸጥና አንድ የስዊዝ ፍራንክ 234 ብር ከ90 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ዩሮን በተመለከተ በንግድ ባንክ 176 ብር ከ50 እየተዘረዘረ ይገኛል። እንዲሁም የስዊዝ ፍራንክን በተመለከተ በንግድ ባንክ 184 ብር ከ98 ሳንቲም በመዘርዘር ላይ ይገኛል። በአባይ ባንክ 1 ዩሮ 179 ብር ከ27 ሳንቲም የተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ዩሮን በተመለከተ አባይ ባንክ ነው። የስዊዝ ፍራንክን በተመለከተ በአባይ ባንክ 191 ብር ከ11 ሳንቲም የተዘረዘረ ይገኛል። በዚህም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ ሆኖ ተመዝግቧል። በመቀጠል ካናዳን ዶላር እናስከትላለን። 100 ካናዳን ዶላር 13559 ብር እንደሚሸጥና አንድ ካናዳን ዶላር 135 ብር ከ59 ሳንቲም የተዘረዘረ ይገኛል። የአውስትራሊያን ዶላር እናስከትል። 100 የአውስትራሊያን ዶላር 12380 ብር እንደሚሸጥና አንድ የአውስትራሊያን ዶላር 123 ብር ከ80 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል ፓውንድ ስተርሊንግን እንመልከት። 100 የፓውንድ ስተርሊንግ 24930 ብር እንደሚሸጥና 1 ፓውንድ ስተርሊንግ 249 ብር ከ30 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ፓውንድ ስተርሊንግ በንግድ ባንክ 198 ብር ከ38 በመዘርዘር ላይ ይገኛል። በአባይ ባንክ 204 ብር ከ55 ሳንቲም በመዘርዘር ላይ ይገኛል። በሂጅራ ባንክ 203 ብር በመዘርዘር ላይ ይገኛል። አሁንም በድጋሚ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ ሆኖ ተመዝግቧል። ፓውንድን በተመለከተ በመቀጠል የምናየው የኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር 60870 ብር እንደሚሸጥና አንድ የኩዌት ዲናር 608 ብር ከ70 ሳንቲም የተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። የኢንዲያን ሩፒን እንመልከት። 100 የኢንዲያን ሩፒን 207 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ07 ሳንቲም የተዘረዘረ ይገኛል። በመቀጠል በዓለማችን በምንዛሪ መጠኗ ሶስተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዘሩ ሀገራት ሶስተኛውን ቦታ ይዛ ተቀምጣለች። ኦማን 100 የኦማን ሪያል 48600 ብር እንደሚሸጥና አንድ የኦማን ሪያል 486 ብር እየተዘረዘረ ይገኛል። በመቀጠል የሳዑዲ ሪያል እንመልከት። 100 የሳዑዲ ሪያል 4990 ብር እንደሚሸጥና አንድ የሳዑዲ ሪያል 49 ብር ከ90 ሳንቲም የተዘረዘረ ይገኛል። በባንኮች ያለውን የምንዛሬ ዋጋ ስንመለከት በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ40 ሳንቲም እየተዘረዘረ ይገኛል። እንዲሁም ከፍተኛውን ዋጋ የሚሰጠው ባንክ
ሂጅራ ባንክ ነው። አንድ የሳዑዲ ሪያል 43 ብር ከ40 ሳንቲም እየዘረዘረ ይገኛል። በመቀጠል የኢማራቶችን ዲርሃም እንመልከት። 100 የኢማራቶች ዲርሃም 5095 ብር እንደሚሸጥና አንድ የኢማራቶች ዲርሃም 50 ብር ከ95 ሳንቲም የተዘረዘረ ይገኛል። በንግድ ባንክ አንድ የኢማራቶች ዲርሃም 41 ከ28 የተዘረዘረ ይገኛል። እንዲሁም ከፍተኛውን ዋጋ የሚሰጠው ባንክ የኢማራቶችን ዲርሃም በተመለከተ አሁንም ሂጅራ ባንክ ሆኖ ተቀምጧል። በዚህም 44 ብር ከ12 ሳንቲም እየዘረዘረ ይገኛል። በመቀጠል የምናየው ጆርዳን ዲናርን በተመለከተ ነው። 100 የጆርዳን ዲናር 26415 ብር እንደሚሸጥና አንድ ጆርዳን ዲናር 264 ብር ከ15 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ባህሪን ዲናርን በተመለከተ ነው። 100 የባህሪን ዲናር 49560 ብር እንደሚሸጥና አንድ ባህሪን ዲናር 495 ብር ከ60 ሳንቲም የተዘረዘረ ይገኛል። በመቀጠል የሳውዝ አፍሪካን ራንድ እንመልከት። 100 የሳውዝ አፍሪካን ራንድ 963 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 9 ብር ከ63 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ኳታር ሪያል እንመልከት። 100 የኳታር ሪያል 4805 ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ05 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። የጥቁር ገበያ መረጃ አሁንም ጭማሪ አሳይቷል። ለሀገራችን ሰላም መልካም ተመኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።